بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يا أصول الثلاثة كتاب كفل أسرى مستمرتي هنا المالتنا إذا رأيت تمرت ميجمرو الأصل الثالث ሶስተኛው መሰረት በማለት ይሆናል ማለት ነው። ሼክ መሐመድ ኢብኑ አብዱል ወሃብ በዚህ ኪታባቸው ላይ ሶስት መሰረቶችን ለማስገንዘብ ነበር የጣሩት ማለት ነው ረሂመሁላህ። የመጀመሪያው ጌታህን ወቅ፣ ሁለተኛው እስልምና ሃይማኖትህን ወቅ፣ ሶስተኛው ደግሞ አሁን ምን ጀምረው አልአስሉ الثالث ሶስተኛው መሰረት ማዕሪፈቱ ነብይኩም ሙሐመድን ሰለላሁ ዐለይሂ ወሰለም ማወቅ ነው። ማንን? ነብያችን የሆኑትን محمد يالله صلاتنا سلام برساتشو لا يهون وهو الساتشو محمد ابن عبد الله محمد يا عبد الله لجناتشو ابن عبد المطلب عبد الله دمو يا عبد المطلب لجنو ابن هاشم عبد المطلب دمو يا هاشم لجنو وهاشم من قريش هاشم دمو كقريش قوسا وينم نقدنو وقريش من العرب قريشوች ደግሞ ከአረቦች ናቸው والعرب من ذرية اسماعيل አረቦች ደግሞ የነብዩላህ እስማኤል ዝርያዎች ናቸው ابن ابراهيم እስማኤል ደግሞ ነብዩላህ እስማኤል የኢብራሂም አለይሂ ሰላም ልጅ ናቸው አልኸሊል የአላህ ወዳጅ አላህ ፍጹም ወዳጅ አድርጎ የያዘው የኢብራሂም ልጅ ናቸው አለይሂ በኢብራሂም ላይ وعلى نبينا በእኛም ነብይ ላይ أفضل الصلاة والسلام በላጭ ሆነው ሰላትና ሰላም ይሁን። ይሄ እንግዲህ የመጀመሪያው ታሪፍ ነው ማለት ነው። ምንን የዘረዘረበት ሼክ መሐመድ አብዱል ወሃብ የረሱል ሰለላሁ ዐለይሂ ወሰለም የዝርያ ሐረግን የዘረዘረበት ኢብራሂም አለይሂ ሰላም እንደሚታወቀው ከሱ በኋላ ለመጡ ነብያት በተቀላላ አባት በመባል ይታወቃል። የነብያት አባት ይባላል። ከሱ በኋላ የመጡት ነብዮች በተቀላላ የአረቦቹና የእስራኤሎቹ ዘር ይባላሉ። የኢስማኤልና የማን የኢስሐቅ ዘር ማለት ነው። ከኢስሐቅ ማን ተገኘ? ያዕቆብ ተገኘ። ከያዕቆብ ዩሱፍ ተገኘ። እንደዚህ ያለ የእስራኤል ነብያት ይባላሉ። እነዚህ እነ ሙሳ እነ ኢሳ የመሳሰሉት። በአረቦቹ በኩል ደግሞ ኢስማኤል ከሐጀር የተወለደው ከኢስማኤል ዝርያ ደግሞ ማን ተገኙ? የነብያት ሁሉ መደምደሚያ የአደም ልጆች ሁሉ አለቃ ሙሐመድ ሰለላሁ ዐለይሂ ወሰለም ተገኙ ማለት ነው። ኢስማኤል እንደሚታወቀው የአረቦቹ አባት ነው። አረቦቹ ደግሞ ከአረቦቹ ውስጥ ደግሞ ቁረይሾች ይገኙበታል። ከቁረይሾች ውስጥ ደግሞ ሐሺም የተባለው ግለሰብ ይገኝበታል። ሐሺም ደግሞ የአብዱል ሙጠሊብ አባት ነው። አብዱል ሙጠሊብ ደግሞ የአብደላህ አባት ነው። አብደላህ ደግሞ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባት ነው ማለት ነው። ስለዚህ የመጀመሪያው የዘር ሐረጋቸውን አየን ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም። ስንቀጥል ወለሁ ሚን العمر ለርሳቸው ደግሞ እድሜ ያላቸው ረሱል ሰለላሁ ዐለይሂ ወሰለም እዚች ምድር ላይ ከመጡ በኋላ የኖሩበት እድሜ ያለ ስንት ነው እድሜያቸው? 36 ሰነ 63 አመት ኖረዋል እዚች ምድር ላይ። منها ከዛ ውስጥ 40 قبل النبوة 40 ከ63 አመቱ ማለት ነው ከነብይነታቸው በፊት የነበረው ነው ማለት ነው። وثلاثون وعشرون نبيا ورسولا 23 አመቱ ደግሞ ነብይና መልእክተኛ ተደርገው የተላኩበት ነው ማለት ነው። ምን አየም ማለት ነው እዚህ ጋር ደግሞ ለሳቸው እድሜ እንዳላቸው የሰው ልጅ መሆናቸው ከአደም ዝርያዎች ተፈጥረው መልሰው እንደገና የሞቱ እንደሆኑ አይተናል ማለት ነው። እዚህ ላይ ይሄ ለነማን መልስ ይሆናል? ቀድም ያየነው የዘር ሐረጋቸውና 63 አመት ኖረዋል የሚለው ኑሩን ከኑሩ خلقው ጀሊሉ እያሉ መንዙማ ለሚሉ ሰዎች ውድቀት ላይ ክስረት ላይ እንዳሉ ማስረጃ ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተፈጠሩት ከማን ነው? ከወንድና ከሴት ነው የተገኙት። የአደም ዝርያ ናቸው። ካፈር ነው የተፈጠሩት ማለት ነው። ሌላ ነገር የለም። እዚች ምድር ላይ ኖረዋል። ልክ እንደዚሁም ደግሞ በ63 አመታቸው ሞተዋል ማለት ነው። ከ63ቱ 40 ከነብይነት በፊት 23ቱ ደግሞ ነብይና ረሱል የሆኑበት ነው ማለት ነው። ኑቢአ ቢኢቅራ ኢቅራ በሚለው
ሱራ ማለት ነው اقرأ باسم ربك الذي خلق በሚለው ነብይ ሆነው ተላኩ ነብይ ሆኑ وارسل بالمدثر ህዝብን ወደ ማስጠንቀቅ ስራ ደግሞ መልእክተኛ ወደ መሆን ደግሞ በምን ተላኩ ያ ايها المدثر አንተ ተሸፋፋኝ ተከናናቢ ሆይ በሚለው ደግሞ መልእክተኛ ሆነው ተላኩ ማለት ነው وبلده مكة የተወለዱባት ከተማ ደግሞ ማን ትባላለች መከተል ሙከረማ የከተሞች እናት በመባል የምትታወቀው መካ ነው የሳቸው የትውልድ ቦታ የኖሩትም ያደጉትም እዛው ነው وهاجر الى المدينة መካ ውስጥ ይህንን ያላህ መልእክት ይዘው ለህዝብ ሲያሰራጩ መካ ውስጥ የነበሩ ሹማምንትና አጋሪያን በጣም ስላስቸገሯቸው ሃይማኖታቸውን መተግበር ሲያቀታቸው ያላህ ምድር ሰፊ ናትና ሃይማኖታቸውን መተግበር ግድ ይላቸዋልና ወዴት ተንቀሳቀሱ ማለት ነው وهاجر الى المدينة ለእስልምና ለዲን الاسلام ለሃይማኖታቸው ሲሉ ሀብት ንብረታቸው በጣም የሚወዷትን መካን ትተው ወደ መዲና ተሰደዱ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ሲወጡ ዞር ብለው ያዩት መካ ሆይ በጣም የተወደድሽ ነሽ ነይ ዘንድ ህዝቦችሽ ባያባረሩ ይኖሩ ጥያሎጣም እስኪሉ ድረስ ማለት ነው ጥለውት የወጡት ያን ውድ ከተማ بعثه الله بالنذار عن الشرك الله سبحانه وتعالى እሳቸውን የላከበት ምን በማድረግ ጉዳይ ነው ከሽርክ በማስጠንቀቅ ጉዳይ ነው ማለት ነው ويدعو الى التوحيد ወደ الله سبحانه وتعالى ብቸኛ ተመላኪነት ደግሞ ይጣሩ ዘንድ ነው የላካቸው ማለት ነው ልክ እንደማንኛውም መልእክተኛ ማለት ነው ማንኛውንም መልእክተኛ አላህ አላከውም ይህን መልእክት አስጨብጦ የላከው ቢሆን እንጂ ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت በእያንዳንዱ ህዝብ መሃል መልእክተኛ ልከናል አለ አላህ Subhanahu Wa Ta'ala ያ መልእክተኛ ምን ያለ ሲሆን አላህን በብቸኝነት አምልኩት ጣዖታት የተባለን በጠቅላላ ራቆ ያለ ሲሆን ልክ እዚህም ጋር بعثه الله بالنذار عن الشرك الله سبحانه وتعالى ነብዩ ሙሐመድን የላካቸው ምን ሊያደርጉ ነው بالنذار በማስጠንቀቅ ጉዳይ ነው ከምን በማስጠንቀቅ عن الشرك ከሽርክ በማስጠንቀቅ በአላህ ላይ የሚደረግ ማንኛውንም ማጋራት ያስጠነቅቁ ዘንድ ማለት ነው ويدعو ይጣሩ ዘንድ الى التوحيد ወደ ተፈጠርንበት ዓላማ እሱም በብቸኝነት ወደ ማምለክ ወደዛ ይጣሩ ዘንድ ነው የተላኩት والدليل قوله تعالى ለዚህ ማስረጃው ላቅ ያለ ከፍ ያለው ያላህ Subhanahu Wa Ta'ala ንግግር ነው يا ايها المدثر አንተ ልብስህን ደራቢ ሆይ ተሸፋፋኝ ሆይ ነብዩ ሰለላሁ ዐለይሂ ወሰለም ነው እንግዲህ قم فانذر ተነሳ አስጠንቅቅ وربك فكبر اللهنم عليك كف درجة هترو وثيابك فطهر لبسهنم لبهنم أطرى والرجز فهجر تعوتات نمرك ولا تمنن تستكثر مبزاتنا من متفلق هنا أتلقس ولربك فاصبر لقيتهم تقس ومعنى ترجمو يمان مالتنا قم فأنذر تنسنا استنكك ميلو ينذر عن الشرك كشرك يستنككالو ويدعو إلى التوحيد وده توحيدم دمو يتعرالو مالتنا وربك فكبر جيتهن أكبر اللهن عليك أو ميلو دمو أي عزمه بالتوحيد بتوحيد السنب بتشينت بمملك عليك أو وثيابك فطهر لبسهن أصدا دمو مالت أي طهر أعمالك عن الشرك سراهن كشرك أصدا أطرى مالتنا والرجز فهجر تعوتات راك مالت دمو الرجز يتبالو قال الأسنام تعوتنا وحجرها ينتعوت مراك دمو مالت تركها متونو كتعوتنا كبالبيتوچو دمو من مادرقنو كسوانا كبالبيتوچو مصدات مراكنو لزاري هن يزقاجولاچو والسلام عليكم ورحمة الله وبركاته